አፍሪካኖች በቆዳችን በኩል በሚገባው የፀሐይ ብርሃን አማካኝነት የሚመረተው የቫይታሚን ዲ መጠን ከሌላው የዓለም ሕዝብ እንደሚቀንስ ምን ያህሎቻችሁ ታውቃላችሁ? ይሄ መረጃ ለምን ይጠቅመናል ልትሉ ትችላላችሁ። ቆይ ልንገራችሁ። ብዙ ጥናቶች የቫይታሚን ዲ እጥረት ከስኳር በሽታ ጋር እንደሚገናኝ ያረጋግጠዋል። ይህም የሆነው ቫይታሚን ዲ ሰውነታችን ውስጥ ኢንሱሊን እንዲመረትና የተመረተውም ኢንሱሊን ስራውን በአግባቡ እንዲሰራ ወይም ደግሞ የሰውነታችንን ኢንሱሊን ሴንሲቲቪቲ መጨመሩን እኚሁ ጥናቶች ማረጋገጣቸው ነው። ከአፍሪካኖች በተጨማሪ እንደ አጠቃላይ በቆዳችን በኩል በሚገባው የፀሐይ ብርሃን አማካኝነት የሚመረተው ቫይታሚን ዲ ሁልጊዜና በሁሉም ሁኔታዎች በቂ ነው ብሎ ማሰብ ደግሞ አንድ የተሳሳተ አመለካከታችን ነው። በተጨማሪም እነዚህ ጥናቶች የቫይታሚን ዲ እጥረት ያለባቸውን የስኳር ታማሚዎች በታቀደ አመጋገብና የቫይታሚን ዲ ሰፕሊመንቶችን በመስጠት የስኳር መጠንን የመቆጣጠር አቅምን መጨመርና የሄሞግሎቢን ኤዋንሲ መጠን መቀነስ እንደሚቻል አረጋግጠዋል። ከዚህም በላይ በስኳር ህመም ከመያዝ በፊት የቫይታሚን ዲ እጥረት አለመኖሩን ማረጋገጥና ካለን በማስተካከል በስኳር ህመም የመያዝ እድል መቀነስ እንደሚቻል እኚሁ ጥናቶች አመላክተዋል። ይህ መረጃ አንዳንድ ህመሞች በምግብ እንደሚታከሙ ማሳያ የሆናችሁ ዘንድ ያቀረብንላችሁ ሲሆን እንዲህ አይነት መረጃዎችን ለማግኘት ፔጃችንን ፎሎ እንድታደርጉ እንጋብዛችኋለን። እናመሰግናለን።